ጤና ይስጥልኝ ሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። በእውነቱ በሚያሳዝን ሁኔታ ዛሬ ወደ እናንተ የቀረብኩት ይሄ 4 ኪሎ ያለው ገዳይ እንደገና በእውነቱ የጦርነትን ያወጀ ይመስላል። ጦርንባ አይደለም የሚነፋው። ይህንን በድሮን እስቲ ሞክሩኝ የሚል ይመስላል። እስቲ ኑና እንታኮስ የሚል ይመስላል። ዛሬ ሐሙስ፣ ለኔ ሐሙስ ኦልሞስት 6:30 ነው፣ ፒኤም ነው። አንዳንዶቻችሁ ጠዋት አርብ ጠዋት ይሆናል፣ በሌሎችም ያላችሁ እንደዚህ። ነገር ግን በ2 ቀን ውስጥ ትልቅ ድሮን ጥሏል። በዚህ ጊዜ የጣለው መቀሌ ውስጥ ሬዚደንሻል ኤሪያ ነው። አንድም ሚሊተሪ የለም። አንድ ሚሊተሪ የሌለበት ቦታ ነው እና አስክሌትድ እያደረገ ነው። ትግራይን ለመጨፍጨፍ አንዴም ለሁለቴም ለመጨፍጨፍ ቆርጦ የተነሳ ይመስላል። በሚያሳዝነው ሁኔታ ግን በእውነቱ እነዚህ የማይረቡ ለሆዳቸው አዳሪዎች ንጉሳቸው ሆዳቸው እዛች ክልል ውስጥ ተወልደው አድገው ማጆሪቲዎችም ቲፒኤልኤን እያሉ ሲጨፍሩ የነበሩ በዛ ያደጉ አፓረንትሊ ለሆዳቸው ነበር ያደጉት እና እቺ ፓርቲዋ በሰርከምስታንስ በመጣው ችግር ምክንያት በዚህ በ4 ኪሎ ገዳይ ምክንያት በጦርነቱም በሌላም ሁኔታ በወደቀች ጊዜ ጥለዋት የሄዱት ነው። ነገር ግን በጣም የሚያሳዝነው ህዝቡን ነው ጥለውት የሄዱት። እነሱ በሚሰጡት እንትን ነው የልብ አግኝቶ ህዝቡን መጨፍጨፍ የጀመረው። ፎቶግራፎች አሉ፣ የሚያሳዝኑ ፎቶግራፎች። ከቻልኩ ቆርጬ ቁስሉን ሳላሳይ ይሄ ያለንበት ፕላትፎርም እንዲህ አይነት ነገር ሪጀክት ያደርጋል። እዚህ የጻፍኩትን እንኳን እንደው ብሎክ እንዳያደርጉብኝ እፈራለሁኝ። እንደገና ኮንተስት ማድረግ ነው እንደምታውቁት፣ ሁለተኛ ጊዜ ሲዘጉብኝ ነው በዚህ ወር ውስጥ። በዚሁ ምክንያት ግን እኔ መናገሬን አላቆምም እና እነዚህ እነዚህ የሄዱት ባለጌዎች በሰጡት የእርስ በርስ ፍክቻ ቅሬታ ቢኖር ምን ያደርጋል? ምን አደረገ የተቀረው ሶሳይቲ? አንድ ፓርቲ ዲቮርስ እኮ አለ። በዲቮርስ መጥፎትም ቢሆን በሰው ይፋቀራል ወይንም ደግሞ እንትናል። ከዛም ካልሆነ ፍቅር እስከ መቃብር የሚሉት አለ። አልብዛም ደግሞ ትፋታል። ስትፋታ ልጆች ካሉ የተፋታው ጥላቻ ከተፋታው ሴት ጋር ወይም ከተፋታሃት ጋር እና ከተፋታው ሜልም ፊሜልም ቢሆን ያመጣቸውን ፕሮዲውስ ያደረጋቸው በእግዚአብሔር ጸጋ ልጆች የሰጧቸው ለምን nothing to do የእናንተ ዲቮርስነት nothing to do። በፖለቲካም basically the same thing። እነዚህ የማይረቡ ለሆዳቸው ያደሩ ቅሬና እንኳን ቢኖራቸው
ያንን ፓርቲ እንኳን ባይስማሙ አገራቸው ሆነው ነው ሌላ ኦርጋናይዜሽን ወይም ሌላ ፓርቲ ፈጥረው ህዝቡን ኮንቪንስድ ማድረግ የነበረባቸው፣ ህዝቡን ማሳመን የነበረባቸው። እንዴት አድርጎ 1 ሚሊዮን ህዝብ የጨፈጨፈ 4 ኪሎ ገዳይ ጋር ሄደው የእሱ አማካሪና ስለሱ አሁንም ቀጥቅጥልን ድሮን ምታለት ጥላቻቸው ሚንስ እንግዳው ከቲፒኤልኤፍ ጋር አይደለም። ጥላቻቸው እንግዳው ከህብረተሰቡ ጋር ነው። በሚያሳዝን ሁኔታ በምን ሌላ ኮንክሉድ ማድረግ ይቻላል? እነዚህም ትንሽ ፎቶ ቆርጬ ቆስሎን እኚህ ሴትዮና ስቺ ህፃን ልጅ ነው የደበደበው ዛሬና ትላንትና በቀደምታ ሲቪሊያንስ። ይህ 4 ኪሎ ያለው ክሪሚናል ገዳይ እንዲህ አይነት ነው የሚያደርገው። በፊትም የተለመደ ነው። በዛን ጊዜ በጦርነቱ ጊዜ እኮ የተለመደ ነው። አሁንም በአማራው ክፍለ ሀገር ክልል ውስጥ የሚያደርጉት ለሰርግ የሚሄዱትን አይደለም የሚገለው ወደ ሞንኮች ናኖችን አይደለም የሚገለው። ቤተ ክርስቲያን አለ ብሎ ተደብቋል ብሎ ያምናል። በተለይ እነዚህ የፕሮስፐሪቲ ኤቫንጀሊስቶች ማጆሪቲዎቹ እነሱ ናቸው። በጣም ባይብልን ገልብጠው ነው መሰለኝ የሚያነቡት። በጣም በጣም በእውነቱ በጣም ሲበዛ ርኅራኄ የሌላቸው ጨካኞች፣ መጥፎ፣ ክፉ፣ ውሸታሞች ናቸው። ሼም እንኳን የላቸው፣ እፍረት የላቸው፣ እፍረት የሌላቸው ነው። ፖልፔት ይሄዳሉ፣ ይዘምራሉ፣ እሁድ እሁድ ባይብልን እንትን ይዛሉ፣ ይጨፍራሉ፣ ይመጣሉ። ከሰኞ እስከ ዓርብ ደግሞ ይገላሉ። በጣም የሚያሳዝን ታሪክ ነው። አሁን እንግዲህ እንዴት ነው ሌላው ትንሽ ሰዎች አንዳንድ በሶሻል ሚዲያ እየሰማሁ ነው። እንግዲህ ቲፒኤልኤፍ ተጣምረናል ብለዋል። እንዴት ነው ዝም የሚባለው? ብዙ ነገር ለመግዛት ሳንቲም ያስፈልጋል እኮ። ባጀቱን እንደያዝ ይዟል። የሀገሪቷን አሰት የሀገሪቷን እንትን እንዳሉ እነዚህ በፊት የነበሩት ሆዳሞቹ እንደዛ ፖዚሽን ውስጥ ያሉ ናቸው። ከነ ምናምንቱ እዛው ሄደዋል። ይህም መንግስት ደግሞ ይህ 4 ኪሎ ያለው ገዳይ ህዝቡን እያስራበ ነው ያለው። መንግስት ቤዚክሊ እርቃቱን ነው። እስቲ እንግዲህ ጽምዶ ተብሏልና I give them the benefit of a doubt. The benefit of that doubt ምንድን ነው? አሁን እንዲህ የቀጠለ ከሆነ የሚያደርግ ከሆነ እስከ መቼ ይህን ሲቪሊያን ህዝብ እየገደለ ዝም ይባላል? ከዚህ የበለጠ አቶ አማኑኤል ተናግሯል። እዚህ ጽፍ ያለሁ ምን እንዳለ ነገር። ከዚህ የበለጠ ደግሞ ማሳወቅ አለባችሁ። ኢሚዲየትሊ ዲናውንስ ማድረግ አለባችሁ። ኢሚዲየትሊ አሁን እንግዲህ ሚዲያውንም ተቆጣጥራችሁታል። ዲደብሊው ሌሎችም ኢሚዲየትሊ መውጣት አለባችሁና ዲናውንስ ማድረግ አለባችሁ። ሳይደር በተለይ ደግሞ
የሰማሁት ነገር አለ። በኢትዮጵያን ኤርላይንስ ጎን ለጎን ሚግ የምትባለው መታ ትንብላለች አሉ። ስለዚህ በሲቪል አቪዬሽን በኢንተርናሽናል ሎ የተከለከለ ነው፣ አብሶሉትሊ የተከለከለ ነው። እና እንዳውም ብታውቁ እነዚህ ኢትዮጵያን ኤርላይንስ ስታር አሊያንስ ሜምበር ነው። ይህንን ኢሚዲየትሊ ወጥታችሁ በሚዲያ ወጥታችሁ እንዲህ እየሆነ ነው፣ እንዲህ እያደረገ ነው እና ይህንን ኮንደም እናደርጋለን፣ መጠንቀቅ አለበት፣ ዓለም ማወቅ አለበት ይህንን ነገር ብትሉ ቅርታ ብትሉ ትልቅ ነገር ነው፣ ጥሩ ነገር ነው ብዬ ነው የማምነው። እሱ ነገር በዚህ እንኳን ባለ። ስለዚህ እስከ መቼ ነው ቲፒኤልኤፍ መንግስት የትግራይ መንግስት እንግዲህ እንደዚህ እየሆነ ነው እና መሀል አዲስ አበባ ያለው ገዳይ መቀሌ መቱ ሬዚደንሻል ነዋሪዎችን ሲቪሊያን ነዋሪዎችን በቦምብ በድሮን ሲቀጠቀጥ እናንተም ወጥታችሁ ኢሚዲየትሊ ድናውንስ ማድረግ አለባችሁ እና የሚደረገውን በእውነቱ በዩኒቲ አድርገን አንድ ነገር መደረግ አለበት፣ ለዓለምም መታወቅ አለበት። ይሄ እና በጣም ነሰሰሪ ነው። በጣም የሚያሳዝን ነው ወገኖቼ። በእውነቱ ቪዥላን መሆን ነው፣ መውጣት ነው። እነዚህ በዚህ ደስ የሚላቸው አሉ። በጣም የሚያሳዝን ነው። በጣም ምኑ ደስ ይላል። ሲቪሊያንስ በረሃብ እየጠበሳቸው እንደገና በዚህ በቦምብ ሲመታቸው ይሄ ምኑ እነዚህ አሁንም ታምናላችሁ? ይሄ 4 ኪሎ ያለው ብልጽግና ገዳይ ጥላቸው ቲፒኤልኤፍ እንዳልሆነ ከዚህ በላይ ፕሩፍ ምን አለ? ባጀት የማይለቀው ከሆነ ሜዲሲኑን ማንን ነው የሚጎዳው? ባጀት አለመልቀቁ ህዝቡን ነው እኮ። ሲቪል ሰራንቱ ደሞዝ የማያገኝ ከሆነ ማንን ነው የሚጎዳው? ሰርቶ በነፃ ሆዱን ልጆቹን በራብ የሚጠብሰውን ነው እኮ፣ ቲፒኤልኤፍን አይደለም። ስለዚህ እናንተ ውጭ ያላችሁትም ይህን ነገር እንዲህ ነው ማታገነዝቡት። ምን ታገኙበታላችሁ? ምን አይነት ደስታ ይሰጣችኋል? በውጭ ያላችሁት መታራግቡ በውሸት የሌለውን ነገር እየቀደዳችሁ ምንድን ነው ጥቅሙ? እቺ ልጅ ለምን አትታያችሁ? እኚህ ሴትዮ ለምን አይታዩዋችሁ? ወገኖቼ በሉ በጣም ያሳዝናል፣ የሚያስፈራ ነው። አይኑን አፍጥጦ ነው የመጣው ይሄ 4 ኪሎ ያለው ገዳይ እና እንቃወምሃለን ብለዋል። እናጠፋ ነው መጥተዋል ብለው ተናግረዋል። ወሬ እንዳይሆን ይህን ጽምዶ ቢሉትን አፋጥ ነው አንድ ነገር መደረግ አለበት ብዬ ነው እማምነው። በሉ እንግዲህ እግዚአብሔር ከእናንተ ጋር ይሁን። ምናልባት ይህንን ብሎክ ላይ ያደርጉት ይችላሉ። እንደገና ቃወመና ከለቀቁት ይህንን የሰማችሁ እንደው ሼር ኮፒ ሊንክ አድርጉት። ምክንያቱም ብዙ ነገር ወደፊት የሚጠብቀን ነገር አለና ይህን ነገር ያላወጣን እንደሆነ ይሲ የውጭ ሚዲያን ዘግቷል። አሁን ኤፒ የለም፣ ሮይተርም አልተናገሩም ይሄንን። ይሄ ሎካል፣ ለዚህ ነው ለሎካልስ ሐሙስ ሎካል ሰዎች እንዴት እንዳሉና ቲፒኤልኤፍ ነው ለምንድን ነው አፍኖ ይዞታል። መግባት መውጣት አይችሉም። በሩመር እነሱ ደግሞ መጻፍ አይችሉም። ሄደው ካዩ በኋላ የሚጽፉት
ከሶሻል ሚዲያ አውጥተው የሚጽፉ አይደሉም። ይህንን ስለሚያው ይሄ 4 ኪሎ ገዳይ ዘግቶታል። የለም እስቲ እዩት። ቢቢሲ ትንሽ አውርቶታል። አልጀዚራ በቀደሙን ትንሽ ጥሎታል እንጂ ሌላ የለም። ዛሬ የተሆነው ነገር የለም። ምክንያቱም አንድም የውጭ ሚዲያ እንዲገባ አያደርግም፣ አፍኖታል። ይሄ 4 ኪሎ ያለው ገዳይ እግዚአብሔር መንክሎ ከዛች ሀገር እስኪያወጣልን ድረስ ትግላችንን አናቆም። በርቱ። እግዚአብሔር ከእናንተ ጋር ባይፎና